አፈቅርሻለሁ አፈቅርሻለሁ። ወንድና ሴት ቤስት ፍሬንድ መሆን ይችላል? ወንድና ሴት ቤስት ፍሬንድ መሆን ይችላል? አዎ ይችላሉ። ቤስት ፍሬንድ አለ? አለችኝ። ያው ፍቅረኛስ? እሷ የለችኝ። እሺ ቤስት ፍሬንድ ፍቅረኛ አላት? የላትም። እሺ ቤስት ፍሬንድ ከደወለና እወድሻለሁ በላት፣ ከዛ እሷም እንደምትለው አብረን ያለው። እስኪ እንሞክር። እሺ እንሞክር። ያው እንግዲህ እንደማታሳፍረኝ ተስፋ አለኝ። እስኪ አብረን እንያ ይሻላል። ላውላ አድርጎ ላውድና እንዴ ቀጣ የደወላችሁ ሁለተኛው ለሞከረው እንግዲህ ስልኳ እስኪ ምን እንደምትል እስከዛ ኮሜንት ላይ ምናምን እየገመታችሁ ያ ፋሚሊ ሄሎ ሃይ ኬክ ሄሎ ወይ ኬኪ ወይ እኔ እንዴት ነሽልኝ? አለሁልህ። እንዴት ነህ? አለን ይመስገን። አሁን የደወልኩት ለአንድ ጉዳይ ነው። ቀጥታ ወደ ጉዳዩ? አዎ ያው ላገኝሻ እየመጣ ያለሁት አናፋተኝ እኮ ቆየህብኝ። በቃ እሺ እንትን እኔ የምልሽ ወይ አለ አይደለ እኔና አንቺ ረጅም ታይም ቆይተናል። አረ በጣም ብዙ እና ዛሬ ናሽ ቀኑ ሙሉ ሳስብ ያልኩት አንድ ነገር አለ። ልንገርሽ። እሱን ትመጣ አይደርስም ነበር? አይ አስቸኳይ ስለሆነ ነው። እሺ ምን ነው? አፈቅርሻለሁ አፈቅርሻለሁ ማለት አላ አፈቅርሻለሁ። በቃ የኔ እንድትሆኚ ብቻ ነው ፈልገው። ከልብ ነው? አዎ ከልብ ነው፣ የምሬ ነው። እኔም እኮ አፈቅርሻለሁ። እሺ የምርሽን ነው? የምሬ ነው። እኔ እኮ ጓደኝነታችንን እንዳላጣ ብዬ ነው እንጂ ይሄ ስሜት ከተሰማኝ ቆይቷል። በቃ እሺ በቃ እየመጣሁ ነው። እሺ የፈጠነ እመጣለሁ፣ እደርሳለሁ። እሺ ያ ጀማ ከመውደድ አልፎ ታፈቅሯለች። ምንድነው ነገሩ? ሪል ግን ስሜት አለሽ ለሷ? አዎ ሪል ያ ጀማ ማን አሳክተል በቃ ገለጽክላት ነው። በጣም ደስተኛ ሆኛለሁና አልጠበኩም። እንዴት ለኛንስ ብዬ አልጠበኩም ነበር። ያ እንግዲህ ውድ ፋሚሊዎቻችን ማጣበስም ጀመረና ይመችሽ የኔ አባት፣ እንኳን ሰመረልሽ። ይመቻችሽ የኔ አባት።